بولندو أشندا ناي عالم كرسي ناي عالم حد غيرنا خنا مزغبوس نحنا نعقل لنا مالتي ونابكال سجل لنا مالتي سرعتنا عبرنا التحساس بان حزبنا زغلصو بيت مذكر حفتي باهلي ايوم كمن خبر بعال أشندا مسأل ጥምቀትን ካልኦትን ካብቶም ዘበናት መግለጽ መንነት ህዝብና ህዝብ ትግራይ ዝኾኑ እንዳተኸበሩ ዝመጹ ክብረ በዓላት እንትኾኑ ብፍላይ ክብረ በዓል ኣሸንዳ ካብ መብዛሕትኦም ከባብታት ትግራይ ብስፍሓትን ብድምቀትን ዝበዓል በዓል እዩ ኣሸንዳ ኣብ ገጠራት ከተማታት ክልልና ኣዋልድ ስርዓት ሕብረተሰብና ኣኽቢረን ብናጽነት ኣብ ጎደናታት ወጽኤን ባህላዊ ኣለባብሰን መጋየፅታትን ወቂበን ዘብዕልኦ ሓድጊ ዝኾነ ባህሊ እዩ ክብረ በዓላትና ብመጽናዕቲ ተደጊፎም ዝነበረን ዘሎም ባህላዊ ሃይማኖታዊ ትሕዝቶ ከይለቐቑ መግለፂ መንነት መፈጠር ሓድነትን ምቅር እዚ ውፅኢትን ዕብየትን ዝተዋለደ ህዝብን መንግስትን ዘምጽዎ እዮም ካብዚኣቶም ካብዚ ሕዚ ግዜ ድሕሪ በዓል ኣሸንዳ ናይዚ ምስሊ ሃገርና ኣብዚ ሕዚ ግዜ ዝኽበር በዓል ኣሸንዳ ምስሊ ክልልናን ሃገርናን ኣብ መንጎ ዘብልሁ በዓላት ሓደ ክኾን በቂዑ ኣሎ እዚ ዝፈጠሮ በዓል ኣሸንዳ ቀልቢ ሃገርን ዓለምን ብምስሓቡ ኣካል ዘይድህሰሱ ሓድግታት ዓለም ኮይኑ ኣብ ትካል ትምህርቲ ሳይንስን ባህልን ሕቡራት መንግስታት ዩኔስኮ ንምዝገብ ኣድላይ ዝበሃሉ መወዳእታታት ምድላዋት በሃገር ብርኪ ተዛዚሞም እዮም ዘለዉ ስለዚ ተጀሚሩ ዘሎ ስራሕ በቲ እንደልዮም መንገዲ ናህርን ዕቡት ክኾን ክብረ በዓል ኣሸንዳ ምስ ዓለም ተላልዩ መስሕብ ቱሪዝም ንኽኸውን ሕብረተሰብና ብዝበለፀ ተረባሒ ኣብ ምግባር ተጀሚሩ ዘሎ ፃዕሪ ተጠናኺሩ ንኽቅፅል እናተላበሁ ደጊመ ሰናይ በዓል ክብረ በዓል ኣሸንዳ ክኸውልና ምና ይመስል ሚኒስትሮች ክቡራትና ክቡራን የክልሉ ከፍተኛ አመራሮች ክቡራትና ክቡራን አምባሳደሮች የተከበራችሁ ጥሪ የተደረገላችሁ እንግዶች የተከበራችሁ የአሸንዳ በዓል ዋነኛ ባለቤት የሆናችሁ ልጃገረዶችና ወጣቶች ክቡራትና ክቡራን ከሁሉ አስቀድሜ እንኳን ለ2008 ዓመተ ምህረት የአሸንዳ በዓል በሰላም አደረሳችሁ ለማለት እወዳለሁ ክቡራትና ክቡራን እንደሚታወቀው ህገ መንግስታችን ለሀገራችን ብሔር ብሔረሰቦችና ህዝቦች ባህል ልማትና እምርታ ጉልህ ቦታ ሰጥቷል በዚህም የሀገራችን ህዝቦች ቋንቋቸው እንዲበለጽግ ሃይማኖቶች እኩልነት እንዲረጋገጥ ባህላዊ እሴቶቻቸው እንዲጠኑ እንዲጠበቁና ለምተው ለቀጣይ ትውልድ እንዲሸጋገሩ በአጠቃላይ ቁሳዊ ሆነ መንፈሳዊ ቅርሶቻቸው እንዲጠበቁ እንዲለሙና ለትውልድ እንዲሸጋገሩ ምቹ ሁኔታ በመፍጠሩ ዛሬ ሁሉም የሀገራችን ብሔርና ብሔረሰቦች ህዝቦች ቱባ ባህላቸውን ተንከባክበውና ጠብቀው በኩራት ወደ አደባባይ ይዘው በመውጣት ለሀገራችን ሆነ ለተቀረው የዓለም ማህበረሰብ በማስተዋወቅ ላይ ይገኛሉ መንግስት የባህል ልማትን የተመለከቱ ከላይ ተጠቀሱ የህገ መንግስቱን ጭብጦች መነሻ በማድረግ በአገር ደረጃ ለባህል ዘርፍ እምርታ ዙሪያ መለስ ድጋፍ በመስጠት ላይ ይገኛል በዚህ መሰረት የዘርፉን የሚደግፉ ሚኒስቴር መስሪያ ቤታችንን ጨምሮ ከፌደራል እስከ ወረዳ የተዘረጋ የባህል ዘርፍ ልማት አደረጃጀት እንዲፈጠርና እንዲጠናከርም ተደርጓል በዚህ የተነሳ በሁሉም የሀገራችን ክፍሎች የብሔር ብሔረሰቦችና ህዝቦች ባህል እየሰፋ እያበበና እየፈካ ይገኛል ይህንን ውጤታማ ጉዞ ለማስቀጠል ሚኒስቴር መስሪያ ቤታችን ከምን ጊዜውም በተሻለ ከመላው ህዝባችን ጋር በመተሳሰር ጠንክሮ እየሰራ ይገኛል እንደሚታወቀው የባህል ልዕልና ያላረጋገጠ ማህበረሰብ በሁለንተናዊ መልኩ ተጠቃሚ ሊሆን አይችልም ምክንያቱም ባህላዊ ሴቶቹን ቀብሮ ያደገ ማህበረሰብ በየትኛው የዓለማችን ክፍል አልታየምና ነው ከዚህ አኳያ ሲታይ ባህል ለሰላምና ለፍቅር ሁነኛ መሰረት መሆኑን ለሀገር ልማትና እድገት ወሳኝ መሳሪያ መሆኑን የህዝቦች የማንነት መገለጫና የኩራት ምንጭ መሆኑን ስናይ ለዚህ ዘርፍ እምርታ ቅድሚያ ሰጥቶ ከመስራት በላይ
ትኩረት ሊሰጠው የሚገባ ተግባር እንደሌለ እንገነዘባለን። በመሆኑም አሸንዳንና መሰል ባህላዊ ትስስርን የሚያጠናክሩ ባህሎቻችንን ተንከባክበን መያዝና ማሳደግ የልማታችን አንዱ አካል ተደርጎ መወሰድ ይኖርበታል። ክቡራትና ክቡራን፣ የአሸንዳ ባህላዊ ሀብት አስደናቂ ውበትን የተላበሰና ልጃገረዶች በነፃነት ደስታቸውን የሚገልጹበት፣ በጎ ምኞታቸውንና ፍቅራቸውን ለመሰሎቻቸው የሚያስተላልፉበት፣ በልዩ ህብር ያሸበረቁ ባህላዊ አልባሳቶቻቸውና የአሸንዳ ተክል በወገባቸው አስረው የሚደሰቱበት ውብና አኩሪ ባህላዊ ሀብት ነው። ሁላችንም እንደምንገነዘበው ባህል ከፍ ያለ ዋጋ የሚኖረው በጎብኚዎችም ሆነ በባለቤቶቹ እንደተወደደ የሚዘልቀው ሳይበረዝና ሳይከለስ ጥንታዊ ይዘቱን እንደጠበቀ ሲገኝ ነው። ስለሆነም ይህንን አኩሪ ባህላዊና ትውፊታዊ ሀብት ከቀደምት እናቶቻችሁ የተረከባችሁ ልጃገረዶችና ወጣቶች የባህላዊ እሴቱን ጥንታዊ ቁመና ሳይበረዝና ሳይከለስ ባለበት ሁኔታ ጠብቃችሁና ተንከባክባችሁ እናንተን ለሚከተል ትውልድ እንድታሸጋግሩ በዚህ አጋጣሚ ጥሬን ለማስተላለፍ ፈልጋለሁ።